የኢፍ unless እና when ልዩነታቸው እናያለን if ማለት ከሆነ ማለት ነው unless ማለት ደግሞ ካልሆነ በስተቀር ማለት ነው when ማለት ሲሆን ማለት ነው እርግጠኛ ለሆንባቸው ወደፊት ይሆናሉ ብለን የምንጠብቃቸው ነገሮች ስንጠቀም እና ጊዜ ለማመልከት እንጠቀምበታለን when ማለት ነው ግን ሶስቱም ወደፊት ስለሚሆኑ ነገሮች ናቸው የሚያወሩት አንደኛ ጥያቄ I will come dash I get off work ማለት ከስራ ስወጣ ማለት ነው A unless B when C if A unless B when C if ትክክለኛው መልስ B when A unless ሊሆን አይችልም ለምን I will come እመጣለሁ ከስራ ከወጣሁ በስተቀር ማለት አንችልም ከስራ ስወጣ እመጣለሁ ስለዚህ ከስራ እንደሚወጣ እርግጠኛ ስለሆነ when I get off work ጊዜም ያመለክታል ልክ ከስራ ስወጣ እመጣለሁ when ነው ማለት if ደግሞ ምናልባት ከስራ ከወጣሁ አይልም ለምን ያው እርግጠኛ ነው ስራው ጨርሶ ስለሚወጣ ከሰዓት ጋር እርግጠኝነት ያላቸው ወደፊት ይሆናሉ ብለን እንጠብቃቸው ነገሮች when እንጠቀማለን ማለት ነው ከunless እና ከif ጋር ስናወዳድር ሁለተኛ ጥያቄ I will fail dash I study hard A if B unless C when አሁን እዚህ ጋር ትክክለኛ መልስ ሊሆን የሚችለው ማን ነው unless ነው ማለት ነው መልሱ ፈተናውን አላልፈም unless I study hard ጠንክሬ ካጠናው በስተቀር ስለዚህ ጠንክሮ ካጠና ፈተናውን ያልፋል ማለት ነው ካልሆነ ግን ፌል ያደርጋል unless ካልሆነ ብለናል ስለዚህ I will fail unless I study hard ጠንክሬ ካጠናው በስተቀር ፈተናውን አላልፍም ይላል ማለት ነው ሶስተኛ ጥያቄ dash I have time I will come A when B if C unless የዚህኛው ትክክለኛው መልስ if ነው if I have time I will come ሰዓት ካለኝ